ሄሎ ደናችሁ ዛሬ ደግሞ ጥያቄ በመጠየቅ እንዴት እንግሊዘኛ መማር እንደሚቻል ሁሉ ጊዜ ተጠያቂ ሳይሆን ጠያቂ ሆናችሁ ደግሞ እንዴት እንግሊዘኛ እንደምትማሩ እናሳያችኋለን። በአምላክ አለችን ያለው ብዙ ጊዜ ተማሪዎቻችን የሚሳሳቷቸው ነገሮች ጥያቄ ሲጠይቁ ጥያቄው ራሱ ስህተት አለበት። ሶ እነሱን የምታርሙበትን we have like the WH like question words አሉን ወይ ደግሞ WH መጠየቂያዎች and at the same time ደግሞ the auxiliaries አይደል? so verb to be, verb to do እና have እና modals የምንላቸውን ሊስት አድርገንላችኋል እዚህ ላይ እንደምታዩት። ሶ እነሱን እያደረግን ጥያቄ እንዴት ነው የሚሰራው የሚለውን ነገር እንሰራለን ማለት ነው። Bami, how you doing? Good. It's your first time to be on YouTube? Yes. Okay, Steve. Harif ከሆነች መጨረሻ ላይ እንዳትረሱ ኮሜንት እያደረጋችሁ ትሄዳላችሁ ማለት ነው። Okay? So the WH questions እንዳልኳችሁ ጥያቄ ስንጠይቅ ብዙ ጊዜ የምንሳሳታቸው ነገሮች አሉ። በጣም ከቀላሉ እንጀምር ለምሳሌ። Okay? ስምሽ ማን ነው ምናምን ጀማሪ ተማሪዎች ሲሰሩ ስምሽ ማን ነው ስምህ ማን ነው ምናምን ሲሉ what your name ምናምን ይላሉ። እዚህ ጋር ሚስ ያደረጉት ነገር አለ አይደል? እንደገና ደግሞ የት ነው የምትኖረው ምናምን ሲሉ where you live አይደል? የት ነው የተወለድከው ምናምን ሲሆን where you born ምናምን ይላሉ። so WH1 ያውቃውታል ዋትን whereን whenን ምናምን እዛ ጋር መግባት እንዳለባት ያውቃሉ። ግን ቀጥሎ የሚመጣውን ቃል ብዙ ጊዜ ሚስ ያደርጉታል። so እሱ ላይ ነው ፎከስ የምናደርገው ዛሬ ማለት ነው። ኦኬ ስለዚህ ማስተካከል ሲፈልጉ እነዚህ ነገሮች ጥያቄ መጠየቂያ መሆናቸውን verb to be የምንላቸውን ሊስት አድርግልኝ። present እና pastዎቹ ብቻ is are and am ወለ okay is are am ማለት እነዚህ የverb to be የመሆን ግስ የምንላቸው is am are እናረጋለን። ከዛ ደግሞ pastዎቹ ደግሞ were and was and were ማለት ነው። so ሌላኛው ግን like feature ቢያደርጉ will be እና መጠቀም ይችላሉ ነው። so እነዚህን ተጠቅማችሁ እንዴት ይገባል የሚለው ለምሳሌ ጥያቄ የምትጠይቁት ለምሳሌ ሰውየውን የት ነው የምትኖረው ወይም ደግሞ የት ነው የምትሄደው ምናምን ሲሆን where are you going ምናምን ከሚሆን where are you where do you live አለው the verb to do ላይ ግን where are you going ወዴት እየሄድክ ነው ለሚለው ጥያቄ ማለት ስምም ሲጠይቁ ምንድነው ያልነው ቀደም what your name ነበር ምን ይሆናል what is your name ማለት ነው። እስቲ ምንድነው ማደርገው በእና ጠይቃቸው እስቲ what am I doing ነው አይደል? so ስለዚህ እነሱ ምን እያደረጉ ነው የሚለውን ኮሜንት ሴክሽን ላይ ጻፉልን አይደል? so ምን እያረጋችሁ ነው ወይ ምን እያረክ ነው ምን እያረክሽ ነው የሚለውን ኮሜንት ሴክሽን ላይ እየጻፋችሁ ትላላችሁ። እነዚህኞቹ is am are የምንላቸውን ወይም was እና whereን ከWHዎች ጋር እንዴት ታመጡታላችሁ ነው። ኦኬ ለምሳሌ ትላንትና ማታ ምን እያደረግሽ ነበር የሚለው ጥያቄ ምን ይሆናል ማለት ነው? what were you doing last night? okay what were you doing last night አይደል? ስለዚህ what were you doing የሚለው what you doing ምናምን ሳትሉ wereን እዛ ጋር ማስገባት ይኖርባችኋል። አሁን ምን እያደረክ ነው ሲሆን what are you doing? all right so እሱ ምን እያደረገ ነው ሲሆን what is he doing አይደል? so እኔ ምን እያደረኩ ነው ሲሆን what am I doing? so እንደዚህ ያላችሁ so the WH and at the same time verb to be አንድ ላይ ማምጣት ይቻላል። so verb to do ላይም እንደዛ ነው አክሽን ናቸው በብዛት አይደል? ለምሳሌ ምን መብላት ትፈልጋለህ ሲሉ like or ምን ትበላለህ ሲሉ what you eat ምናምን ነው የሚባል። so what do you want to eat what do you want to eat or what would you like to eat or something አይደል? so እዛ ጋር የሚመጡትን የverb to do እና the modals መጠቀም ይችላሉ ነው። good ትላንትና ምን አደረክ በኝ እስቲ አሁን ያለፈ ሲሆን ደግሞ ስሙ በደንብ past ነው what did you do yesterday? በጣም ጥሩ ምን አደረክ what did you do yesterday? በጣም ጥሩ ምሳ ምን በላክ what did you eat for lunch? አይደል? so what did you eat for lunch yesterday or this morning or today or something አይደል? so ስለዚህ ምን ይሆናል ማለት ነው እነዚህኞቹን ስትጠቀሚ ፊውቸርን ብታረጊው ምን ይሆናል ማለት what will you አይደል? what will you eat or something right in the future like dinner ምናምን ሊሆን ይችላል። ስለዚህ willን ዱን is am are እነዚህ መጠቀም እንዳትረሱ ነው ጥያቄው ማለት ነው አይደል? የቀድሞውን ጥያቄ እንመልስላቸውና እንሂድ። የት ነው የተወለድከው የሚለውን ብዙ ጊዜ ይሳሳቱታል አይደል? were you born ምናምን ነው የሚሉት። ስለዚህ ምን ይሆናል so where were you born so where እቺኛው የverb to beዎቹ past ነች አይደል? ስለዚህ where you born የሚለውን ማምጣት ይችላሉ። መኖር ደግሞ የት ነው የምትኖረው where do you live የት ነው የምትሰራው where do you work so እያሉ ይመጣሉ ማለት ነው። do does didን መጠቀም ይችላል። እሺ does ደግሞ አንድ ጥያቄ እስቲ አንድ የት ነው የምትሰራው እሷ ምን የት ነው የምትሰራው where does she work አይደል? የት ነው የምትኖረውም ቢሆን where does she live ይሆናል ማለት ነው። ኦኬ do does didን እንደዚህ ያደርጉ ይጠቀሟቸዋል። ኦኬ እስቲ እንትን ጋር እንሂድ። ለምሳሌ like ለምሳሌ እነ ካንን እነ ሻል ምናምን መጠቀም ይችላሉ አይደል? so ስለዚህ አሁን ምን ብናረግ ይሻላል ምናምን ቢሆን ምን ይሆናል what shall we do አይደል? ምን ማድረግ ትችያለሽ ምናምን ደግሞ ቢሆን what can you do so ስለዚህ what can you do what shall we do እነዚህን ጥያቄዎችም ታመጧቸዋላችሁ ማለት ነው። ሌሎቹ
የግድ አይደለም ለምሳሌ ቀጥታ የWHዎቹ ቀጥታ ከአግዚለሪ ቨርቦች ጋር የሚጡ አይደለም አንዳንድ ጊዜ የሚገባ ነገር አለ አይደል ለምሳሌ whose ካልን አይደል እዛ ጋር ቦርሳ ይውና የማን ነው ቦርሳ ለማለት ብፈልግ አይደል whose bag is that አይደለም ስለዚህ whose bag ብለን የምንመጣው መኪና እዛ ጋር ብታይ የማ መኪና ነው whose car is that ማለት ይቻላል whose car whose bag አይደል የሚለው ማለት ነው እሺ ሌላው ደግሞ which one ለምሳሌ ይሄ አበባና ይሄ አበባ አለ አይደል ስለዚህ የትኛው አበባ ተመቸህ ምናምን ብትይ የትኛው ትወደዋለህ ብትይ which one do you like which one do you like አይደል which plant do you like which one do you like ይሆናል ማለት ኦር የሆኑ ከለሮች ይዘሽ which one do you want አይደል or do you prefer do you like ማለትም ይቻላል አሁን በጣም ብዙ ጊዜ ደግሞ ልጆች የሚሳሳቷቸው በሃው የሚጠየቁ ጥያቄዎችን ማለት ነው ኦኬ ሶ እነሱንም እየሰራን እንሄዳለን እነሱም እዛ ጋር ይጻፉልን ለምሳሌ ስንት እህትና ወንድም አለ ያው ስንት የሚለው ጥያቄ ምንድነው የሚሆነው how many ነው አይደል how many የሚለውን ነው የሚያመጡት ከዚህ በኋላ ያለውን ደግሞ አሁን ቅድም እንዳልነው አግዚለሪዎችን አለማስገባት ችግር አለ አይደል ስንት እህትና ወንድም አለ ለማለት ብዙ ጊዜ ምንድነው የሚሉት how many sister brother ይላሉ you have ሊሉ ይችላሉ ግን ብዙ ጊዜ አለ so do you have ምናምንንም አይጠቀማትም ስለዚህ እሷን እንስራ እስቲ how many brother and sisters do you have አይደል how many brothers siblings do you have how many siblings do you have ማለት ነው do አይጠቀማትም አይደል and at the same time all right ስንት ነው የምታገኙው እዚህ how much do you get here okay how much do you earn how much do you get all right so ወይ ደግሞ ደሞዝ ስንት ነው ሲሆን how much is your salary ምናምን መሆን ይችላል ማለት is አለ how much do you earn አለ ስለዚህ ገቢያችሁንም ስትናገሩ ወይም ደግሞ ስትጠይቁ ሰዎችን እንዲህ ማድረግ ይቻላል አይደል ኦኬ ሌላ በጣም መወዳት ጥያቄ how often ነች ኦኬ how often so በምን ያህል ጊዜ የሚለው ማለት ነው አይደል so ስለዚህ ፍሪኩዌንሲን ለመግለጽ የምንጠቀምበት በምን ያህል ጊዜ ለምሳሌ እኔ ቡና እጠጣለሁ ስለዚህ በምን ያህል ጊዜ ቡና እጠጣለሁ ብለሽ ብትጠይቂኝ how often do you drink coffee how often do you drink coffee so I can say like every day or something right ስንት ሲኒ ቡና በይንስ how many cups of coffee right how many cups of coffee do you drink okay ስለዚህ ይሄ ሆነ ማለት ከዛ ቡና እጠጣለሁ አልኩሽ ከዛ ለአንድ ሲኒ ቡና ስንት ነው የምትከፍለው በይንስ ይዛው how much do you pay for a cup of coffee good how much do you pay for a cup of coffee አያችሁት አይደለ ስለዚህ how often do you drink coffee I said every day አይደል ከዛ ደግሞ how many cups of coffee do you drink a day አይደል or I said like 2-3 cups alcohol ከዛ በኋላ ደግሞ how much do you pay per cup ወይም ደግሞ how much do you pay for a cup of coffee አልሽኝ 50 ብር 60 ብር 70 ብር ምናምን እንደ እንትኑ ነው 30 ብር ቀርቷል በነገራችን ላይ የ30 ብር ቡና ቀረ እንትን ነው እሱ እንትን ነው የሚባለው ጥቁር ወተት ጥቁር ውሃ የ30 ብር ማለት የ30 ብር የምትጠጡ ካላችሁ all right so we can say this is like how ስንሰራ ማለት ነው አይደል so በጣም ብዙ አይነት ጥያቄዎች አሉ በሃው የሚሰሯቸው so how many how much አይደል how often and you can say how long how far አይደል and there are so many of them like how are you even በራሱ መስራት ማለት ነው okay ስለዚህ ምን እያደረግን ነው ማለት ነው the auxiliaries ሁሉ ጊዜ ቦታ አላቸው ነው አይደል in a sense like WHዎችን ሲጠይቁ ዝም ብሎ ይሄ ድርቅ ያለውን what your name where you go ምናምን የሚሉ አይነት ጥያቄዎችን ከምትጠይቁ በደንብ አስተውሉ እነ ኢዛም are was where do does did አይደል and at the same time can will shall make would could እነዚህ ሁሉ ይገባሉ ሌሎቹን ደግሞ has have እና had በሱ ነው ያልሰራ ነው እስቲ okay የታባ ነበር ምናምን በይስ where have you been all right so እኔ ጋር ንዴት አለ እሷ ግን ንዴት የለም ስለዚህ where have you been where have you been all day ምናምን አይደል ቀኑ ሙሉ የት ነበርክ ምናምን ሲሆን ማለት haveንም እንዲጠቀሙት ብዬ እሺ like hasn't ከተጠቀሙት ምን ይላሉ where has she been or has he been አይደል so የሚለው መጠቀም ይቻላል so the WH questions with the auxiliaries እንደዚህ እየተጣመሩ ጥያቄ መስራት ይቻላል ለነሱ አሳይመንት ሰጥተንጣ okay ለምሳሌ ብቻዋን እንዲሰሯት እንፈልጋት ማለት ነች okay like ቡና ትጠጣለህ የሚለውን ጥያቄ በዱ ብቻ ይሰሩታል ዱ አድርገው ይስሩት ቡና ትጠጣለህ የሚለው ከዛ እነሱ ይቀጥሉልኝና እዛው ማለት ነው ምን ያህል ቡና ወይም ደግሞ ስንት ሲኒ ቡና ትጠጣለህ የሚለውን በምን ነው የሚሰሯት how many አይደል በሃው ስለዚህ how many አድርገው ይስሯት ነው ከዛ ደግሞ የት ነው ቡና የምትጠጣው የሚለውንም ይጨምሩልኝ ሶስተኛ ኦኬ የት ነው WH questionን so where በሚል ትለው ቃል ደግሞ ሶስተኛ ይስሩልኝ ከዛ በኋላ ደግሞ ከማጋ ነው ቢሉትስ ከማጋ ነው ቡና የምትጠጣው ምናምን ሰው ማን ተቀማሉ ማለት ነው who አይደል ከዛ ግን ይኸውላችሁ ያልነገርናችሁ እነዛ the auxiliaries አይደል so እነ do እነ is እነ ምናምንን እዛ ጋር መጠቀማችሁ እንዳትረሱ አራት ጥያቄ ጠይቀናችኋል ኮሜንት ሴክሽን ላይ እንፈልጋለን ማለት ነው
So thank you. We'll just keep doing this thing with Bami and በጣም ከተመቻችሁ don't forget to subscribe and share and like yeah. and if you really like Bami ደግሞ just give her this ምናምን like ምናምን ግጫዋት ታች and we need you back ምናምን በሏት. All right, so we'll do another video some other time. Okay, sure. Thank you very much. We'll see you next time. Bye.